أجرا فهيا ننفض الأحزان هيا ونبدي رغم هذا الكرب بشرا أتى رمضان للأكوان. الحمد لله رب العالمين الرحمن الرحيم مالك يوم الدين وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه وسلم تسليما كثيرا. أما بعد فأقول لكم السلام عليكم ورحمة الله وبركاته. شهر المبارك شهر رمضان شهر التوبة والغفران شهر المبارك እንኳን አላህ በሰላም አደረሰን ለ1442ኛው ዓመተ ሂጅራ የረመዳን ወር አላህ በሰላም እንኳን አደረሰን። ትልቅ ፍርሳ ነው፣ ትልቅ እድል ነው አላህ Subhanahu Wa Ta'ala የሰጠን። በህይወታችን ከሚያጋጥሙ ጥሩ ነገሮች አንዱና ዋነኛው የረመዳን ወርን መጾም፣ የረመዳን ወር ጾም በጤና በደስታ አላህ Subhanahu Wa Ta'ala ያደረሰው ሰው ትልቅ እድል ሰጥቶታል ማለት ነው። አላህ Subhanahu Wa Ta'ala ትልቅ ፍርሳ፣ ትልቅ ውለታ ውሎለታል። ስለዚህ ለዚህ ደግሞ አላህን ማመስገን ያስፈልጋል። ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁኝ እጨምርላችኋለሁ ይላል አላህ Subhanahu Wa Ta'ala። ካመሰገናችሁኝ እጨምርላችኋለሁ። ለምን የአላህ Subhanahu Wa Ta'ala ኒዕማ ጸጋው ተቆጥሮ የሚያልቅ አይደለምና ከዛ ከጸጋውና ከኒዕማው አላህ Subhanahu Wa Ta'ala ይጨምርልናል ማለት ነው። ባረከላሁ ፊክ። ለምን አላህ Subhanahu Wa Ta'ala ጨማምሮ ደጋግሞ ቢሰጥ የሚያልቅበት የሆነ አምላክ አይደለም። አላህ አያልቅበትም። ኸዛኢኑ ሙሉ ነው የአላህ Subhanahu Wa Ta'ala። ወኢን ሚን ሸይኢን ኢላ ዒንደና ኸዛኢኑሁ ወማ ኑነዝሉሁ ኢላ ቢቀደሪን ማዕሉም ይላል አላህ Subhanahu Wa Ta'ala። የሁሉ ነገር ኸዝና እኔ ጋር ነው ያለው ይላል። የሁሉ ነገር ኸዝና አላህ ዘንድ ነው ያለው። የዝናብ፣ የአየር፣ የምግብ፣ የውሃ፣ የሰው ልጅ አካላቶች እያንዳንዱ ነገር ማለት ለእያንዳንዱ ሰው ሁለት አይን ይሰጣል። አለቀብኝ ብሎ አያውቅም አላህ Subhanahu Wa Ta'ala። ያንዱ ለአንዱ ነው ወስዶ የሚሰጠው ማለት ነው። ለእያንዳንዱ ሰው አላህ Subhanahu Wa Ta'ala አምስት ጣት ይሰጣል። ለእያንዳንዱ ጣት ማለት ነው የተለያየ አሻራ አለው። ያንዱ አሻራ ከሌላኛው አይገናኝም ማለት ነው። የተለያየ ለሁሉ አላህ Subhanahu Wa Ta'ala የማያልቅበት የሆነ ጌታ ነው። ሰፊ ነው ችሮታው። ስለዚህ በዚህ ማለት ነው ሰፋ ባለው ችሮታው አላህ Subhanahu Wa Ta'ala በጸጋው ማለት ነው ሁሉ ጊዜ እንዲያስበን በሰጠን ነገር ማመስገን መቻል አለብን። ለምን አላህ Subhanahu Wa Ta'ala ማመስገን በጣም ትልቅ ማለት ነው ጸጋ ነው። ለምን አላህ Subhanahu Wa Ta'ala ወቀሊሉን ሚን ኢባዲየ ሽኩር ይላል አላህ Subhanahu Wa Ta'ala። ከባሪያዎቼ መካከል እኮ ተገቢውን ምስጋና የሚያመሰግኑት ጥቂቶች ናቸው ይላል። አብዛኛው ሰው ዝንጎ ነው፣ ይሄን ነገር አይረዳውም ማለት ነው። አሁን እኛ እጅ፣ ጣት፣ አይን በምንልበት ሰዓት በቃ እንደ ቀላል ነገር ነው የምንቆጥረው ማለት ነው። ነገር ግን የአይንን ኒዕማ የሚያውቀው አይን የሌለው ሰው ነው። የጆሮን ጸጋ የሚያውቀው ጆሮ የሌለው ሰው ነው። መስማት የማይችል ሰው ነው። ማየት የማይችል ሰው። የአቅልን ማለት ነው ዋጋውን የሚያውቀው ማን ነው? አቅል የሌለውን ሰው ስንመለከት ነው ማለት ነው ዋጋው ምን ያህል እንደሆነ። እጅ ማለት ነው ዋጋው ምን ያህል እንደሆነ የምናውቀው እጅ ሳይኖር የሌለው ሰው ነው ይሄን የሚያውቀው። ሁለት እጅ የሌለው ሰው እስቲ አስቡት እንዴት አድርጎ ነው የሚጠቀመው ማለት ነው። ሱብሃንአላህ። ለመብላት ቢፈልግ በእግራቸው እንመለከታለን ብዙ ጊዜ ማለት ነው። በእግራቸው ሲነዱ፣ በእግራቸው ሲበሉ፣ በእግራቸው ሲያጥቡ፣ በእግራቸው ልብሳቸውን ሲያወልቁ፣ ጸጉራቸውን ለመታጠብ እግራቸው ሲጠቀሙ። ይሄ እንግዲህ ዋጋውን የእጅን ዋጋ የሚያውቀው ማን? እጅ የሌለው ሰው ነው። ስለዚህ አሁን እኛ አላህን Subhanahu Wa Ta'ala ማመስገን አለብን። አላህ በሰጠን ነገር ማለት ነው። አላህ የሰጠን አሁን እንደዚህ ቆጥረን አንጨርሰው። ዋናው ነገር ምንድነው? ረመዳንን አላህ Subhanahu Wa Ta'ala ስለሰጠን አላህ Subhanahu Wa Ta'ala በሰላም በረመዳን ወር ማለት ተገናኝተን እንድንጾም ጾመን ደግሞ ማለት አላህ የሚቀበለው አይነት ረመዳን እንድንጾም አላህ Subhanahu Wa Ta'ala እድሉን መጃሉን ስለሰጠን አላህን ማመስገን አለብን። ባረከላሁ ፊኩም። አልሐምዱሊላሂ ረቢል ዓለሚን። እና ትልቁ ደግሞ ምስጋና የምላስ ብቻ አይደለም። በረመዳን ውስጥ ረመዳን አላህ Subhanahu Wa Ta'ala አደረሰው ብሎ ማለት የረመዳን ስላደረሰው አላህ Subhanahu Wa Ta'ala አመሰገነ ብሎ ማለት ትልቁ ነገር በረመዳን ላይ መጠቀም ያለበትን ሲጠቀም ነው።
ረመዳን ገብቶ የረመዳን ሐቁን ያወቀ ሰው ነው ረሱላችን ሰለላሁ ዐለይሂ ወሰለም። ስለዚህ አሁን ወደ ዋናው ፕሮግራሜ ለመግባት ሞክራለሁ። ሐዲሶችና የቁርአን አያቶችን እያጠቃቀስን ስለ ረመዳን ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል፣ አላህ ሱብሓነሁ ወተዓላ ቃልስ ምን ይላል የሚለውን ለማየት ሞክራለሁ ማለት ነው። ባረከላሁ ፊኩም። ተዋቡ መን ሷመ ረመዳን ኢማናን ወህቲሳባ፣ ረመዳንን ወር የጾመ ሰው የሚያገኘውን ዋጋ ኢማን ኖሮት አምኖበትና እንደዚሁም ደግሞ ihtisab አድርጎ ከአላህ ዘንድ በመጾሙ የሚያገኘውን አጅር አስቦ የጾመ ሰው ምን ያህል ሐሰናት ያገኛል፣ ምን ያህል ደረጃ ያገኛል አላህ ዘንድ፣ ምን ያህል ውዴታ ከአላህ ሱብሓነሁ ወተዓላ ያገኛል የሚለውን ያብራራልናል። ባረከላሁ ፊኩም። ቃለ አላሁ ተዓላ አዑዙ ቢላሂ ሚነ ሸይጣኒ ረጂም ያ አዩሀ ለዚነ አመኑ ኩቲበ ዐለይኩሙ ሲያሙ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን። እናንተ ያመናችሁ ሰዎች ሆይ ከእናንተ በስተፊት የነበሩ ህዝቦች ላይ ጾም መጾም ግዴታ እንደተደረገ ሁሉ በእናንተም ላይ ግዴታ ተደርጎባችኋል። ለዐለኩም ተተቁን፣ ወደ አላህ ሱብሓነሁ ወተዓላ ዘንበል እንድትሉ ተቅዋ እንድታገኙ አላህን እንድትፈሩ አላህን ሱብሓነሁ ወተዓላ እንድትፈሩ ይፈለጋልና ለዛ ነው ማለት ነው ጾሙ የተባለው እንጂ ከኛ ሱብሓነሁ ወተዓላ አላህ ጀለ ጀላሉ ከኛ መራብ መጠማት ጋር ከኛ መጎሳቆል አላህ ሱብሓነሁ ጉዳዩ አይደለም። ይሄን አይደለም የሚፈልገው። እኛ ቀልባችን ወደ አላህ ዘንበል እንዲ አላህ ሱብሓነሁ ወተዓላ እንድንፈራ አላህ ሱብሓነሁ ወተዓላ ጀለ ጀላሉሁ እንድንመካ ልባችን ወደ አላህ ዘንበል እንዲል ነው አላህ የሚፈልገው ማለት ነው። ትልቁ ነገር ይሄ ነው። በሌላ የቁርአን አያት ደግሞ አላህ ሱብሓነሁ ወተዓላ ይላል ሸህሩ ረመዳን الذي انزل فيه القرآن የረመዳን ወር እኮ ቁርአን የወረደበት ወር ነው። ቁርአን የወረደበት ወር ነው። انزل فيه القرآن فمن شهد منكم الشهر فليصمه። በዚህ ወር ላይ የተገኘ ሰው አላህ ያስገኘው ሰው አንቀድም ብለናል። ስለተገኘ አላህ እናመሰግናለን ብለን ነበር ማለት ነው። ታዲያ በመገኘታችን የምናገኘው ነገር ምንድነው? ጾምን ነው የምናገኘው ማለት ነው። فليصمه አለ። በረመዳን ወር አላህ ሱብሓነሁ ወተዓላ ያስገኘው ሰው አላህ ሱብሓነሁ ወተዓላ ጤና አድርጎት በምድር ላይ በህይወት የተገኘ ሰው ምን ያድርግ? فليصمه ይጾም። فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخرى። ደስተኛ ከሆነ እንደዚሁም ደግሞ መንገደኛ ከሆነ የሰው ሀገር ላይ የሰው ሀገር ሰው ከሆነና መንገድ እያቋረጠ ከሆነ በተገቢው መልኩ በሚፈልገው ሰዓት ምግብ ሊያገኝ የማይችል ከሆነ እና ቢያፈጥር ይችላል ማለት ነው። ምግብ እንኳን የሚያገኝ ቢሆን መንገደኛ ነው፣ ወደ አካባቢ ወደ ሰፈሬ ሲመለስ በሌላ ጊዜ አወጣዋለሁ ብሎ እጾማለሁ በምትኩ እጾማለሁ ብሎ ቢበላ ይችላል ማለት ነው። እንደዚሁም ደግሞ የታመመ ሰው ደግሞ አፍያ ሲሆን ያለፉትን በመታመሙ ምክንያት በበሽታ ምክንያት ሳይጾማቸው ያሳለፋቸውን ቀናቶች ደህና በሚሆንበት ሰዓት ይጾማል። በረመዳን ወር ግን በሽተኛ ከነበረ ቢያፈጥር ይችላል ማለት ነው። እና فمن كان منكم مريضا أو على سفر فعدة من أيام أخر። በሌላ ወደ ሌላ ሐዲስ በምንሸጋገርበት ሰዓት عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال أبي هريرة በዘገቡት ሐዲስ ነብያችን አለይሂ ሰላቱ ወሰላም ይላሉ من صام رمضان إيمانا واحتسابا غفر له ما تقدم من ذنبه رواه البخاري ومسلم። የረመዳንን ወር አምኖበት ihtisab አድርጎ ከአላህ የሚያገኘውን ዋጋ ደሞዝ በመጾሙ የተነሳ የሚያገኘውን ሐሰናት አስቦ غفر له ما تقدم من የጾመ ሰው غفر ما تقدم من ذنبه አላህ ሱብሓነሁ ወተዓላ ወንጀሉን ያሳለፈውን ወንጀል በሙሉ ይመረዋል አሉ ነብያችን አለይሂ ሰላቱ ወሰላም። አቡ ሰዒድ አልኹድሪ በዘገቡት ሐዲስ ደግሞ ነብዩ አለይሂ ሰላቱ ወሰላም ይላሉ ረዲየላሁ ዐንሁ عن النبي صلى الله عليه وسلم قال من صام رمضان وعرف حدوده وتحفظ ما ينبغي له أن يتحفظ كفر ما قبله الله سبحانه وتعالى ያሳለፈው ሁሉ ወንጀሉን ይመረዋል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ምን ያረገ ሰው ነው? من صام رمضان የረመዳን ወር የጾመ ሰው የረመዳን ወር የጾመ ሰው وعرف حدوده የረመዳንን ድንበሩን ያወቀ ማለት ነው። ምንድነው ድንበሩ? ከምግብ የተከለከለበትን ሰዓት፣ መብላት የተፈቀደበትን ሰዓት፣ ሸህወቱን የተከለከለበትን ሰዓት፣ የተፈቀደበትን ሰዓት፣ እነዚህ ሁሉ ጠብቆ ያደረገ ሰው ከምላስ የተከለከለውን፣ ከአይን የተከለከለውን፣ ከጆሮ የተከለከለውን አውቆ የተከለከለ የተፈቀደውን ነገር ያደረገ ሰው እና በተገቢው መልኩ የጾመ ሰው ማለት ነው
الله سبحانه وتحفظ ما ينبغي له أن يتحفظ ليطبقوا የሚገባው ነገር በሙሉ የጠበቀ ማለት ነው የሚገባውን በሙሉ የጠበቀ كفر ما قبله ያለፈውን ሁሉ ወንጀሉን አላህ Subhanahu Ta'ala እንዲምርለት መንስኤ ምክንያት ይሆነዋል ማለት ነው ይሄን ረመዳን ወር ጠብቆ የጾመ ሰው ማለት ነው ባረከላሁ ፊኩም عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال صلوات الخمس والجمعة إلى الجمعة ورمضان إلى رمضان مكفرات ما بينهن إذا اجتنبت الكبائر رواه مسلم النبي عليه الصلاة والسلام بحديثاቸው ምን አሉ እና الصلوات الخمس አምስት ጊዜ ሰላትን ጠብቆ መስገድ ካንዱ ሰላት ሌላኛው ሰላት እየጠበቁ መስገድና والجمعة إلى الجمعة ከጁምዓ ጁምዓን ጠብቆ መስገድ ورمضان إلى رمضان ካንዱ ረመዳን ሌላኛው ረመዳን ጠብቆ መጾም ደግሞ ሙከፍራቱን ማ በይነሁነ በመሐከላቸው ላለ ሁሉ ወንጀሉ ማበሻ ነው ወንጀሉ ሁሉ እንዲታበስለት ምክንያት ይሆነዋል ማለት ነው እነዚህን ጠብቆ ካደረገ እና ማ በይነሁነ اذا اجتنبت الكبائر ነገር ግን ወንጀል ሲባል ከባኢር የሆኑ ትልልቅ ወንጀሎችን የተጠነቀቀ ከሆነው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም እተቁ ሰብአ الموبقات አሉ እነዚህ ሰባት የሆኑ አጥፊ የሆኑ ወንጀሎችን ተጠንቀቁ አሉ ረሱላችን ሰለላሁ ዐለይሂ ወሰለም ሰባት የሆኑ አጥፊ ወንጀሎችን ተጠንቀቁ እና ከባኢር የሚባሉ ሰባት ወንጀሎች ነብዩ ሰለላሁ ዐለይሂ ወሰለም ቆጥረዋል ከነዚህ ወንጀሎች ተጠንቀቁ ብለዋል ረሱላችን ሰለላሁ ዐለይሂ ወሰለም እነዚህን ግን አላህ ይጠብቀን ተሳስቶ የፈጸመ ሰው ማለት ነው ተውበት ማድረግ ይኖርበታል እነዛን ተውበት ሳያደርግ ረመዳን መጥቶ ጾም ያለውና ብሎ አሁንም በሚቀጥለው ደግሞ ከረመዳን በኋላ እየወጣ ያንን ነገር የሚፈጽም ከሆነ ለመማሩ ማለት ነው እንግዲህ አላህ ይጠብቀን በጣም አስጊ ነው ባረከላሁ ፊኩም ማለት ነው አስጊ ነው በተለይ የመጀመሪያውና ቁንጮ ምንም አይነት ምህረት የሌለው ከተውበት ውጪ ምህረት የሌለው የሆነው ደግሞ ምንድነው አሉ አሽርኩ ቢላህ ነው በአላህ ላይ ማጋራት የመጀመሪያው ማለት ነው ሰባቱል ሙቢቃት ያሉት ረሱል ሰለላሁ ዐለይሂ ወሰለም እተቁ ሰባቱል ሙቢቃት አጥፊ አይ ሙህሊካት አጥፊ የሆኑ ሰባት ወንጀሎችን ተጠንቀቁ ካሉት መካከል አንደኛው አሽርኩ ቢላህ ነው የመጀመሪያው ሽርክ ቢላህ በአላህ Subhanahu Ta'ala ላይ ማጋራት አላህ Subhanahu Ta'ala የሚገባውን ዒባዳ ለሌላ ማለት ነው ከአላህ ውጭ ላለ አካል ማድረግ ሽርክ ይባላል ማለት ነው ዱዓን የመሰለ ሶላትን የመሰለ ስግደትን ሩኩዕን እንደዚሁም ልመናን እነዚህን ነገሮች በሙሉ እስቲጋሳን ድረስልኝ ጩኸትን እንግዲህ ለአላህ ብቻ ነው ማድረግ ያለብን ማለት ነው ለምሳሌ ይድረስልኝ ጩኸት ሲባል እስቲጋሳ የሚባለው በዱንያ ላይ ያለ ለምሳሌ የሞቱ ሰዎችን ድረሱልኝ አንተ ድረስልኝ የምንልበት ሁኔታ ላይ እንደ ዱዓ ማለት ነው በዱዓ አይነት መልኩ እነሱን መጣራት ማለት ነው ሌላው ደግሞ ዕቁቁል ዋሊድ የወላጆችን ሐቅ ማለት ነው አለመጠበቅ እነሱን ማስከፋት ወላጅን ማለት ነው ማስከፋት ራሱ ተውበት ማድረግ አለበት ሰው ማለት ነው አቅሙ በፈቀደው መልክ የነሱን ሐቅ መጠበቅ ያስፈልጋል ስህር ደግሞ ስህር እነዚህ ድግምት ማለት ነው ድግምት ስህር ይሄ ራሱ ከሰባቱ አጥፊ ከተባሉት ወንጀሎች መካከል ነው ማለት ነው ወአክሉ ሪባ ወለድን መብላት ወለድ ሪባ ወይም ደግሞ ማለት ነው አራጣ መብላት ማለት ነው ይሄ ራሱ አጥፊ ከተባሉ ወንጀሎች መካከል ነው ወቀዝፉል ሙህሲናት እንደዚሁም ደግሞ ሙእሚናት ሷሊሃት ጋፊላት ወንጀል ምንም የማያውቁ ሷሊህ የሆኑ ሴቶችን ማለት ነው በመጥፎ ስም መፈረጅ እነሱን እንደ ሴተኛ ዛሬ አመንዛሪ ናት ብሎ ማስወራት እንደዚህ አይነት ስድብ መስደብ ማለት ይሄ ራሱ ከባድ ወንጀል ነው ማለት ሳትሆን ያልሆነችው እናት ብሎ መናገር እንደዚሁም ደግሞ ተወሊ عن الزحف አሉ ከጂሃድ ደግሞ ከገባ በኋላ በጂሃድ ውስጥ ማለት ነው ጀርባ ሰጥቶ መመለስ ይሄ ራሱ ከባኢር ወንጀል ነው ማለት ነው እነዚህ ከሆኑ ተውበት አድርጎ መመለስ አለበት ማለት ነው ከዛ ውጪ ግን አምስት ጊዜ ሰላቱን ጠብቆ የሚሰግድ ከሆነ ከጁምዓ ጠብቆ የሚሰግድ ከሆነ ረመዳን ደግሞ ከአንዱ ረመዳን ሌላኛው ረመዳን ድረስ ጠብቆ የጾመ ከሆነ ሙከፍራቱን ማ በይነሁነ በመሐከላቸው ላሉት ወንጀሎች በሙሉ አላህ Subhanahu Ta'ala መደምሰሻ ማበሻ ይሆንለታል ከባኢር የሆኑ ወንጀሎችን እስከ ታቀበ ድረስ አሉ ረሱላችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም ወአን
قلابة عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم أتاكم شهر رمضان شهر مبارك فرض الله عليكم صيامه تفتح أبواب السماء وتغلق فيه أبواب الجحيم وتغل فيه مردة الشياطين لله فيه ليلة خير من 1000 شهر من حرم خيرها فقد حرم رواه النسائي والبيهقي إن النبي صلى الله عليه وسلم قالوا أبي هريرة بزقبوت حديث رضي الله عنه قال أتاكم شهر رمضان يا رمضان وركم متى رسول صلى الله عليه وسلم متى الله شو قالوا الله أكبر شهر المبارك يتكبر يتبارك ورنو قالوا ما تنو بركة ያለው بركة ያለው ورنو قالوا رسول الله عليكم صيامه የዛን የረመዳን ወርን ደሞ ማለት ነው መጾም ግድ ነው አላችሁ ቀኑን ጾሙ ማሳለፍ ግድ ነው አሉ አደራችሁን ወትፍተሁ አብዋብ السما የሰማይ በሮች በሙሉ የሚከፈቱበት ነው ረመዳን ማለት ነው የሰማይ በሮች በሙሉ ይከፈታሉ አሉ وتغلق فيه أبواب الجحيم የጀሃነም በሮች በሙሉ ደግሞ ይዘጋሉ አሉ وتغل فيه مردة الشياطين እንደዚህም ደግሞ አስቸጋሪ የሆኑ መረዘቱ ሸያጢኖች በሙሉ ይታሰራሉ አለ ኃይለኛዎቹ ሸይጣኖች በሙሉ ተሰብስበው ማለት ነው ይታሰራሉ ይተፈነጋሉ ይከረቸማሉ ማለት ነው ሸይጣን ማለት ነው ልክ ረመዳን አንድ ሲል ሸይጣን ይታሰራል አለ ለዚህ ነው መስጊዶች የሚሞሉት ሰዎች ሁሉ ሩህ የሚሆኑት እርስ በርስ የሚተዛዘኑት ንግግራቸውን ሱብሃንአላህ ስለዚህ ሊላሂ ፊሂ ለይለቱን خير من 1000 شهر አንድ ሌሊት አለች ያቺ ያላህ ከአላህ Subhanahu Wa Ta'ala የምትሰጥ አንድ ሌሊት ናት በዛ በረመዳን ወር ውስጥ ነው ያለችው እና አንዷ ሌሊት ከ1000 ወር ትበልጣለች አሉ ረሱላችን ሰለላሁ ዐለይሂ ወሰለም ማለት ነው ከ1000 ወር ትበልጣለች فقد حرم من حرم خيرها የዛችን ሌሊት ኸይር የተነፈገ ሰው ኸይር የተባለ በሙሉ ተነፍጓል አሉ አላህ ይጠብቃል ስለዚህ በተቻለ መጠን ማለት ነው ይቺም ደግሞ ሌሊት የተባለችዋ خير من 1000 شهر የተባለችዋ ليلة القدر ናት ስለዚህ በረመዳን በገባበት እስከ መጨረሻው ባሉት ቀናቶች ውስጥ ሊሆኑ ስለሚችሉ እነዚህ 30ውን ቀን በረመዳን ወር መጠባበቅ ያችን ሌሊት መጠባበቅ እጅግ አስፈላጊ ነው ይላሉ ማለት ነው በኻስያ ደግሞ ለየት ባለ መልኩ በዚህን ቀን ሊሆን ይችላል ተብሎ የተሰጡት ግምቶች እንዳሉ ሆነው ነገር ግን 30ውን ቀን በትግል ማለት ነው መልካም ስራ በመስራት ከመጥፎ ነገር ራሱን አቅቦ ሲያበቃ ሌሊቱን እየሰገደ ቀኑን እየጾመ ያሳለፈ ሰው ያችን ሌሊት ያገኛታል ማለት ነው ያችን ሌሊት ያገኘ ሰው 83 አመት ያህል ይሆናል አሉ 1000 ወሩ ሲሰላ ወደ አመት ሲመጣ ወደ 83 ከዛ በላይ የሆነ አመት የሰራውን ያህል ኢባዳ መቅቡል የሆነ ኢባዳ አላህ Subhanahu Wa Ta'ala ይሰፍለታል የነብዩ ሰለላሁ ዐለይሂ ወሰለም ኡመት የታወቀ ነው ማለት ነው እድሜው ምን ያህል እንደሆነ ነብዩ ተናግረዋል ማለት ነው የኡመቶች እድሜ ከ60 እስከ 70 ቢሆን ነው አሉ ከዛ የሚያልፈው በጣም ጥቂት ሆኖ አሉ እና ከ60 እስከ 70 ማለት ነው ኖረን ልንሰራው ማንችለውን በአንዲት ሌሊት ማለት ነው በሚሰራ ኸይር ስራ እስከ 83 አመት የሚያህል ማለት ነው አጅር ያለውን ማለት ነው ኢባዳ አላህ Subhanahu Wa Ta'ala እንዲመዘግብልን ከፈለግን ይሄ በረመዳን ውስጥ ወር ውስጥ ማለት ነው ያለችዋን ሌሊት ተጠባብቀን መስገድ መቻል አለብን ማለት ነው ተጠባብቀን በኢባዳ ማሳለፍ አለብን አላህ ይወፍቀን ኢንሻአላህ በሌላ ሐዲሳቸው ነብያችን አለይሂ ሰላቱ ሰላም ይላሉ አናስ ኢብኑ ማሊክ ረዲየላሁ ዐንሁ ሰሚዕቱ ረሱላህ ሰለላሁ ዐለይሂ ወሰለም يقول هذا رمضان قد جاء تفتح فيه ابواب الجنه وتغلق ابواب النار وتغل فيه الشياطين بعدا لمن ادرك رمضان فلم يغفر له اذا لم يغفر له فيه فمتى قالوا رسول صلى الله عليه وسلم انس بن مالك በዘገቡት ሐዲስ ረሱላችን አለይሂ ሰላቱ ሰላም አሉ هذا رمضان ይሄ ረመዳን ነው መጣ አሉ ረሱል ነብዩ ሰለላሁ ዐለይሂ ወሰለም ልክ ረመዳን ልክ እንደ ዛሬ ሲገባ ማለት ነው ረመዳን ልክ ሲገባ ምን አሉ هذا رمضان ይሄ ረመዳን ነው አሉ قد حضركم በርግጥ ለእናንተ ቀረበላችሁ ረመዳን ተሰጣችሁ እድሉ فيه ليلة አሉ እና ምን አሉ ነብዩ አለይሂ ሰላቱ ሰላም جاء تفتح فيه ابواب الجنه በዚህ በረመዳን እኮ የጀነት በር በሙሉ ይከፈታል አሉ ነብዩ ሰለላሁ ዐለይሂ ወሰለም وتغلق ابواب النار የጀሃነም በር ደግሞ ይዘጋል የጀሃነም በር በሙሉ ይከረቸማል وتغل فيه الشياطين ሸይጣኖች ሁሉ ይታሰራሉ بعدا لمن ادرك رمضان فلم يغفر له ان رسول الله صلى الله عليه وسلم ከአላህ ረህመት የራቀ ይሁን በረመዳን ወር ደርሶ ሲያበቃ አላህ Subhanahu Wa Ta'ala ምህረት ያላደረገለት መማር ያልቻለ ሰው
ምህረትን ማግኘት ያልቻለ ሰው እሱ ካላህ ረህመት የራቀ ይሁን። መቼ ሊያገኝ ነው ታዲያ አሉ ማለት ነው። በረመዳን ወር ወደ አላህ ተውበት አድርጎ ወደ አላህ ዞሮ የሚሰራ የነበረው ወንጀል ትቶ ሲያበቃ ተውበት አድርጎ የአላህን ምህረት ለምኖ ማግኘት ያልቻለ ሰው መቼ ሊያገኝ ይችላል? መቼም ሊያገኝ አይችልምና ቡዕደን አሉ እሱ ይራቅ ካላህ ረህመት ይራቅ አሉ። እና ሌላ ሐዲስ አለው ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው ሰይድና ጅብሪል ዱዓ ሲያደርግ እሳቸው አሚን ያሉበት ሌላ ሐዲስ አለ ማለት ነው። ይሄም ሐዲስ ምንድነው? وعن كعب ابن عجرة رضي الله عنه قال رسول الله صلى الله عليه وسلم احضروا المنبر فحضرنا فلما ارتقى درجة قال آمين ነብዩ ሰለላሁ ዐለይሂ ወሰለም ወደ ሚንበሩ ተጠጋጉ አሉ። እኛም ተጠጋግተን ቁጭ አናሉ። ወደ ሚንበሩ የሚወጡት ኹጥባ ሊያደርጉ ነበር፣ ዋዕዝ ሊያደርጉ ኡመቱን ማለት ነው ሊያስጠነቅቁ ሊያስተምሩ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሊናገሩ ወደ ሚንበሩ ጠጋ ሲሉ ከዛ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያውን ደረጃ ሲረግጡ አሚን አሉ ማለት ነው። قال آمين فلما ارتقى درجة الثانية ሁለተኛውን ደረጃ አሁንም ሲረግጡ ደግሞ ሚንበሩ ደረጃ ነበረውና ነው ማለት ነው። ከፍ አርጎ የተሰራ ሚንበር ነበርና የመጀመሪያውን ደረጃ ሲወጡ አሚን አሉ፣ ሁለተኛውንም ደረጃ ሲረግጡ አሚን አሉ ማለት ነው። እንደዚሁም ደግሞ ሶስተኛውንም ደረጃ ሲረግጡ አሚን አሉ ነብያችን አለይሂ ሰላቱ ወሰለም። قال آمين فلما نزل قلنا يا رسول الله صلى الله عليه وسلم سمعنا منك اليوم شيئا ما كنا نسمعه ከዛ በፊት ማን ሰማ የነበረውን ዛሬ ከርሶ የሰማነው አዲስ ነገር አለ እና አሚን አሉ ሶስት ጊዜ። ምንድነው ብሎ ሊጠይቋቸው ነው ማለት ነው። ከዚህ በፊት ነብዩ ሰለላሁ ዐለይሂ ወሰለም ደረጃውን ሲወጡ ድምጻቸውን ከፍ አድርገው የሚሉት ነገር አልነበረም ማለት ነው። ሰሃቦች እስኪሰሙት ድረስ ማለት ነው አሚን አይሉም ነበር። ይሄ ግን አዲስ ሆነባቸውና ሰሃቦቹ ጠየቁ። ቃለ ኢነ ጅብሪላ አራደሊ ፈቃለ ጅብሪል እኮ መጣ ቀረበኔ ጋር አሉ። ከዛም አለኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም በዑደ መን አድረከ ረመዳነ ፈለም ዩግፈር ለሁ ካላህ ረህመት የራቀ ይሁን ረመዳን ወር ላይ ደርሶ አላህ ሱብሓነሁ ወተዓላ ከረመዳን ወር ጋር አገናኝቶት ፈለም ዩግፈር ለሁ ምህረትን ያላገኘ ሰው አላህ እንዲምረው ረመዳንን ሰጥቶት ማለት ነው። የረመዳን ወር እንግዲህ ሙሉ ፉርሳ ሙሉ እድል በቃ ለፈለገ ሰው ትንሽ ብቻ ወደ አላህ ሱብሓነሁ ወተዓላ ዘንበል ሊበል እንጂ አላህ ሱብሓነሁ ወተዓላ ሊቀበለው ማለት ነው። እንግዲህ ምንም ማለት መስፈርቶች ምናምኖች የሌሉበት ምህረት የተዘረጋበት ወር ላይ አላህ ሱብሓነሁ ወተዓላ አገናኝቶት በዛ ምክንያት በረመዳን ምክንያት መማር ተምሮ ምህረት ያለህን ምህረት ማግኘት ያልቻለ ሰው ይሄ ካላህ ረህመት ይራቅ ብሎ ዱዓ ሲያደርግ እኔ አሚን አልኩኝ አሉ። ዱዓ የሚያደርገው ማን ነው? ጅብሪል አለይሂ ሰላም። አሚን የሚሉት ማን ናቸው? ነብዩ አለይሂ ሰላቱ ሰላም። ከባድ ነው ማለት ነው። ዱዓ አድራጊው ማን ነው? አሚን ባዩ ማን ነው? ዱዓ እንዲያደርግ ያዘዘው እኮ አላህ ሱብሓነሁ ወተዓላ ለጅብሪል ማለት ነው። ከራሱ እኮ መውረድ አይችልም፣ ከራሱ እኮ መምጣት አይችልም ወደ ነብዩ ሰለላሁ ዐለይሂ ወሰለም። ወማ ነተነዘሉ ኢላ ቢአምሪ ረቢካ ለሁ ማ በይነ አይዲና ወማ ኸልፈና አላቸው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ወቅት ላይ ጅብሪል ትናፍቀናለህ እኮ ለምንድን ነው ከምትመጣው ይበልጥ ማለት ነው ደጋግመ እየመጣህ ማዘይረኝ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ለምንድን ነው ማትመጣው? ተአኺር ሆኖ ስላልመጣ እኛ እኮ እንደፈለግን አንወርድም አላቸው። እንደፈለግን እኮ አይደለም እኔ ከስፈልግ እኮ ብድግ ብዬ ወደ አንተ መምጣት አልችልም። ወማ ነተነዘሉ ኢላ ቢአምሪ ረቢካ እኮ ወደ አንተ መጣ እኮ በጌታህ ትእዛዝ ነው፣ በአላህ ሱብሓነሁ ወተዓላ ትእዛዝ ነው። በጌታ ሲል የሱም ጌታ ነው ማለት ነው። የሁሉም የኸልቁ ሁሉ ጌታ ነው አላህ ሱብሓነሁ ወተዓላ ጀለ ጀላሉሁ። የሰማይ የምድሩ በምድር ውስጥ በሰማይ ውስጥ ላሉት ሁሉ ፈጣሪ ማን ነው? አላህ ነው። የነዚህ ሁሉ ጌታ ደግሞ አላህ ሱብሓነሁ ወተዓላ ነው። ከአላህ ሌላ ጌታ የለም፣ ከአላህ ሌላ አምላክ የለም። ከዛ ለነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው ጅብሪል? ለሁ ማ በይነ አይዲና ወማ ኸልፈና የሱ ትእዛዝ በፊት ለፊታችን በኋላችንም በአላህ ትእዛዝ የታጠርን ያለ አላህ ትእዛዝ ምንም አይነት እንቅስቃሴ ማድረግ አልችልም አላቸው ማለት አንድ እርምጃ መራመድ ያለ አላህ ፍቃድ አይችልም ማለት ነው ጅብሪል አለይሂ ሰላም። ከዛ ጅብሪል መጥቶ ዱዓ ያደረገው በአላህ ትእዛዝ ነው ማለት ነው። ለምን ሁሉ ሰው ወደ አላህ ሱብሓነሁ ወተዓላ ማለት ነው ረህመት እንዲገባ ስለሚፈልግ አላህ ሱብሓነሁ ወተዓላ ረህመቱን የዘረጋበት ወር ነውና በዚህ ወር ላይ አላህ ሱብሓነሁ ወተዓላ በሰላም አገናኝቶ ሲያበቃ ወንጀሉን ማስማር ያልቻለ ሰው ከአላህ ረህመት ይራቅ ብሎ ጅብሪል ዱዓ ሲያደርግ ነብዩ አለይሂ ሰላቱ ወሰላም አሚን አሉ ማለት ነው። ከዛ ሌላኛው ደግሞ ሁለተኛውን ደግሞ ዱዓ ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም አሚን ያሉበት ጅብሪል ዱዓ ያደረገበት ምንድነው? ፈለማ ረቂቱ ثانية قال بعد من ذكرت عنده فلم يصلي عليك አላቸው። አንተ እሱ ዘንድ ስምህ ተነስቶ የነብዩ ሰለላሁ ዐለይሂ ወሰለም ስም ተነስቶ ሰለላሁ ዐለይሂ ወሰለም ብሎ በነብዩ ላይ ሰላዋት ያላወረደ ሰው ከአላህ ረህመት ይራቅ ብሎ ጅብሪል ዱዓ ሲያደርግ እኔ አሚን አልኩኝ ነብዩ ሰለላሁ ዐለይሂ ወሰለም አሉ ነብያችን አለይሂ ሰላቱ ወሰላም። በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረድ
የሚጠቀመው ሰውዬ ነው። ለምንድን ነው አንድ ሰለዋት በነብዩ ላይ የሚያወርድ ሰው አላህ በሱ ላይ 10 ያወርድበታል። ይሄ የአላህ Subhanahu Ta'ala እንግዲህ ማለት ነው ወዕድ ነው። አላህ የገባው ቃል ኪዳን ነው ማለት ነው። የአላህ Subhanahu Ta'ala ቃል ኪዳን ነው እና የማይታጠፍ የአላህ ቃሉ ነው። ነብዩ ሰለላሁ ዐለይሂ ወሰለም መን ሶላ ዐለይሂ ሶላተን ዋሂዳ ሰለላሁ ዐለይሂ ቢሃ አሽራ አሉ ረሱል ሰለላሁ ዐለይሂ ወሰለም። በእኔ ላይ አንድ ሰለዋት ያወረደ ሰው አላህ Subhanahu Ta'ala በሱ ላይ 10 ሰለዋት ያወርድበታል። ኢነላሃ ወመላኢከቱሁ ይሰሉና ዐለ ነቢ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ብሎ አላህ Subhanahu Ta'ala በቁርአን ትእዛዝ ነው ማለት አዞናል። እና ሙእሚኖች ሁሉ ሰለዋት በነብዩ ሰለላሁ ዐለይሂ ወሰለም ረህመት ማውረድ አለባቸው። አላህም መልእክተኞቹ መላእክትም አላህና መላእኮች በሙሉ መላእክቶች በሙሉ በመልእክተኛው ላይ ሰለዋትን ያወርዳሉ፣ ረህመት ያወርዳሉ። እናንተም ያመናችሁ ሰዎች ሆይ በመልእክተኛው ላይ ሰለዋትን አውርዱ ይላል አላህ Subhanahu Ta'ala። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ስማቸው ተጠርቶ ሰለላሁ ዐለይሂ ወሰለም ብለን በነብዩ ሰለላሁ ዐለይሂ ወሰለም ላይ ማለት ነው ሰለዋት ማውረድ አለብን ማለት ነው። ይሄን ያላደረገ ሰው ካላህ ረህመት ይራቅ ብሎ ጅብሪል ዱዓ ሲያደርግ እኔም አሚን አልኩኝ አሉ። ሶስተኛው ደረጃ ላይ ደግሞ ሲወጣ ያለው ጅብሪል ምንድነው አሉ? ማን አድረከ አበወይሂል ከቢር አሉ። ወላጆቹን በስተርጅና አግኝቷቸው ማለት ነው አንዳቸው ወይም ደግሞ ሁለቱንም አግኝቷቸው ሲያበቃ عنده أو أحدهما فلم يدخلاه الجنة በእነዚህ በሁለቱ ሰበብ ማለት ነው ጀነት መግባት ካልቻለ እነሱን ካድሙ። ለምን ወላጆች በጣም ብዙ ነገር አይፈልጉም ማለት ነው። ካረጁ በኋላ በትንሽ ነገር ማስደሰት ይቻላል፣ በቀላል ነገር ማስደሰት ይችላል። የሚሉትን ነገር በማድረግ የሚሉትን ነገር እሺ በማለት የሚናገሩትን ነገር ማለት በጥሞና በማዳመጥ ራሱ ምርቃትን ዱዓን መውሰድ ይቻላል ማለት ነው። ባለን ነገር በትንሹ ነገር በማስደሰት በእንደዚህ አይነት መልኩ ስለሆነ ይሄንን አድርጎ የነሱን ምርቃት ወስዶ የአላህን ምህረት ማግኘት ያልቻለ ሰው እሱ ካላህ ረህመት ይራቅ ብሎ ዱዓ ሲያደርግ ጅብሪል እኔ አሚን አልኩኝ አለ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ጥንቃቄ ማድረግ የሚያስፈልግበት ጉዳይ ነው ማለት ነው። በተለይ ረመዳን የረመዳን ወር ማለት ነው አላህ Subhanahu Ta'ala አሁን እንግዲህ ከወቅቱ ከጊዜው ጋር በጣም የሚሄደው ረመዳንን አግኝቶ ሰውየው የአላህ ምህረት ለማግኘት መጣር አለበት፣ መጣጣር አለብን ማለት ነው። ጋፊሎች መሆን የለብንም፣ ንቁ መሆን አለብን ማለት ነው። ንቁ ከአላህ Subhanahu Ta'ala ረህመት ለመጠቀም በጣም ንቁዎች መሆን አለብን፣ ቀልጣፋዎች ብልሆች መሆን አለብን ማለት ነው። በዚህ ወር ላይ ምግብን እንደተውነ ሁሉ እንደዚሁም ደግሞ ማለት ነው ከላም የዱንያ መጥፎ ንግግሮችን መተው አለብን። ረሱላችን ሰለላሁ ዐለይሂ ወሰለም ምን አሉ? በዚህ በረመዳን ወር አላህ Subhanahu Ta'ala ወፍቆት የጾመ ሰው አሉ ፈላ የርፉት ውድቅ ንግግርን እንዳይናገር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ውሸትን፣ የውሸት ምስክርነትን እንደዚሁም ደግሞ ማለት ነው የብልግና ንግግርን እንዳይናገር አሉ። ለምን ከንግግርም አለ ማለት ነው ከአይንም ይፈለጋል። አይኑን መቆጠብ አለበት፣ አይኑን መጥፎ ነገር ከማየት ማለት ነው። እንደዚሁም ደግሞ ራሱን ከሐራም መጠበቅ አለበት። ዝም ብሎ ምግብን ብቻ መጾም አይደለም። አላህ Subhanahu Ta'ala ከኛ መራብ ከኛ መጠማት ጋር ከኛ ማለት ነው መቸገር መጎሳቆል ጋር አይደለም ጉዳዩ ማለት ነው። አላህን እንድንፈራ ወደ አላህ Subhanahu Ta'ala በቀልባችን እንድንመለስ ነው የሚፈልገውና ምላሳችንን መጠበቅ አለብን። ፈላ የርፉት ወላ የስኸብ አሉ። ለምክንያት ካልሆነ በስተቀር እንዳይጮህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። ለጉዳይ ካልሆነ በስተቀር ዝም ብሎ ድምፁን ከፍ አድርጎ ማለት ነው እንደፈለገው እንትን እያለ መናገር የለበትም። ጥንቃቄ ማድረግ ያስፈልጋል ማለት ነው። ወኢን ሳበሁ አሐዱን አው ቃተለሁ ፈሊየቁል ኢኒ ሳኢም። አንድ ሰው ቢሰድበው ወይ ደግሞ ሊደበድበው ሊመታው ቢነሳ እኔ ጾመኛ ነኝ ይበላል ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። እኔ ጾመኛ ነኝ ብሎ አደብ ይዞ ራሱ ዞር ይበል ከዛ ቦታ ላይ ከሱ ጋር እኩል እንካ ሰላንታ መቅጠም የለበትም ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት እንደዚህ ነው ማለት ነው። ወኢን ሳበሁ አሐዱን አው ቃተለሁ ፈሊየቁል ኢኒ ሳኢም። የጾመኛ እኮ የአፍ ሽታ ከምስክ ሽቶ በላይ አላህ ዘንድ የተወደደ ነው አለ ነብዩ ሰለላሁ ዐለይሂ ወሰለም። ጾመኛ ሰው አፉ የሚሸተው ባለመብላቱ ተነሳ አፉ ሊሸት ይችላል። ያ ሽታ ሰዎች ዘንድ ሊያጸይፍ ይችላል። ነገር ግን አላህ ዘንድ ማለት ነው እጅግ የተወደደ ነው አለ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ዘንድ ከምስክ ሽቶ በላይ ይሸታል። ለምን? ለአላህ ብሎ እኮ ነው ያንን ስሜቱን ምግቡን መጠጡን የተወው። ስለዚህ በዚህ የተነሳ አላህ Subhanahu Ta'ala ዘንድ ትልቅ ደረጃ አለው ማለት ነው። አስያሙ ሊ ወአና አጅዚ ቢሂ ይላሉ አላህ Subhanahu Ta'ala። ጾም የኔ ነው ለኔ ብሎ ነው የጾመው እኔ ነኝ ዋጋውን የምከፍለው ይላል አላህ Subhanahu Ta'ala። ወይደዑ ጣዓመሁ ወሸራበሁ ወሸህወተሁ ለኔ ብሎ እኮ ነው ምግብን የተወው ውሃ መጠጡን የተወው እንደዚሁም ደግሞ ስሜቱን የተከለከለው ለኔ ብሎ ነውና እኔ ማለት ነው ለጾመኛ ዋጋውን የምከፍለው እኔ ነኝ ይላል አላህ Subhanahu Ta'ala። ስለዚህ በተቻለ መጠን ማለት ነው ጾመኞች በሆንበት ሰዓት ጥንቃቄ ማድረግ አለብን። ምላሳችንን መጠበቅ፣ ጆሮአችንን መጠበቅ፣ ሐራም ከመስማት ወንጀል ከመስማት ሐሜት ከመስማት ሐሜትን ከመናገር በተለይ ማለት ነው በረመዳን ወር ሐሜት ማማት ማለት ነው
እንግዲህ ጾሙን ያበላሽበታል። አላህ ይጠብቀን ማለት ነው። ጾም ስራውን በሙሉ ይበላል አለ ነብዩ ሰለላሁ ዐለይሂ ወሰለም። ስራን ያጠፋል። ልክ እሳት ማለት ነው እንጨትን እንደሚበላው ሐሜት የሰው ልጆችን መልካም ስራቸውን ይበላባቸዋል። ስለዚህ ሐሜት ቂለ ወቃላ እንዲተባለ የሚለው ነገር ሁሉ ትተን ወደ ዒባዳ ዞር ማለት አለብን። ከዒባዳዎች ሁሉ ደግሞ ምርጡ ቁርአን መቅራት ነው፣ ቁርአን ማንበብ ነው ማለት ነው። بعد الصلاه الفريضه እንደዚሁም ደግሞ ማለት ነው ሱናዎችን ከመስገድ በኋላ እንደዚሁም ደግሞ ማለት ነው ሸባረከላሁ ፊኩም ቁርአንን ማብዛት አለብን፣ መዘከር አለብን። እርስ በርስ ደግሞ እንደዚህ ማለት ነው መተዋወስ አለብን። ስለ ዲናችን መማር ማስተማር። ሰዎች በረመዳን ማት ወደ መስጊድ ይገባሉ። ሁላችንም እነዚህ መስጊድ የገባው በሙሉ በሚቀጥለው ማለት ነው ረመዳን ሲመጣ ወደ ነበሩበት ወንጀል እንዳይመለሱ ዳዒዎች ዳዕዋ በማድረግ ልፋት ማድረግ አለብን ማለት ነው። ዳዒዎች ዳዕዋ በማድረግ አዳዲስ ሰዎች ይመጣሉ ወደ መስጊድ። የአላህ እንግዶች ናቸው። ረመዳን መጣ ሲባል ይዟቸው የሚመጣዎች እንግዶች አሉ። እነዚህን ሁሉ እንግዶች ማለት ነው መስጊድ እንደገቡ እንዲቀሩ ከመስጊድ እንዳይወጡ ማለት ነው የአላህ እንግዳ እንደሆኑት ማለት ነው የአላህ ሱብሓነሁ ወተዓላ ደግሞ ባሪያ አገልጋይ እስከ ዕለተ ሞታቸው እንዲሆኑ ጥረት ማድረግ አለብን ማለት ነው። ዳዕዋ በማድረግ በማስተማር ዱዓ በማድረግ ለኡመቱ ዱዓ በማድረግ መታገል አለብን። ባረከላሁ ፊኩም ማለት ነው። ምንም መገፈል የለብንም። በተለይ ማለት ነው ዑለማዎች ዳዒዎች በዚህ ላይ ማለት ነው መበርታት አለብን ማለት ነው። ዳዕዋ በማድረግ ለምሰው ልቡ ማለት ነው የሚለሰልስበት ሰዓት ነው። ልቡ ወደ አላህ ሱብሓነሁ ወተዓላ የሚመለስበት ሰዓት ነው። የተባለውን በሙሉ የሚሰማበት የሚያዳምጥበት ሰዓት ነው። ዳዕዋ ከማድረግ ወደ ኋላ ማለት የለብንም ማለት ነው። ዳዕዋ ማድረግ አለብን። ዒባዳው እንዳለ ሆኖ ማለት ነው ዒባዳው እንዳለ ሆኖ ዳዕዋ ማድረግ አለብን። ለምን አንድ ሰው ማለት ነው ወደ ዲን ገብቶ የሚያገኘው ሐሰናት ከዛ ሰው ሳይቀነስበት ዳዕዋ አድርጎለት ማለት ነው ያመጣው ሰውዬ በሱ ሰበብ ማለት ነው ስለመጣ ከዛ ሰውዬ ሳይቀነስ ለዚህኛው ይጻፍለታል። ረሱላህ ሰለላሁ ዐለይሂ ወሰለም ለነብዩ ሰለላሁ ዐለይሂ ወሰለም ያ አሊ ለአን يهدي الله بك رجلا واحدا خير لك من حمر النعم አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሊ ሆይ ለአንድ ሰው እኮ ሂዳያ ሰበብ ብትሆን ይሻልልሃል ቀያይ ግመሎች ያንተ ከሚሆኑ አሉ። ቀያይ ግመል በዘመኑ ማለት ቀይ ግመል ማለት በጣም ውድ ዕቃ ነበር አሉ። ውድ ንብረት ነው አሉ። ቀያይ ግመል በአሁኑም ዘመን ውድ ነው ማለት ነው። ውድ ነው የነበረው አሉ። እነዚህ ውድ የሆኑ ግመሎች ያንተ ከሚሆኑ ለአንድ ሰው የሂዳያ ሰበብ ብትሆን ይሻላል አሉ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ በተቻለ መጠን ማለት ነው ዳዕዋ ማድረግ አለብን፣ መጣራት አለብን። ሰዎች ወደ መስጊድ የመጡትን ሰዎች እነዚህን ማለት ነው በአኽላቅ ዲን የመጨረሻ እንዲወዱ ለካ እስልምና እንደዚህ ነው አላወቅንም ብለው ብንን ብለው እንዲነሱ ማለት ነው በተለያየ አይነት መልኩ እነሱን ለማስተማር መጣር አለብን። ባረከላሁ ፊኩም الله يوفقنا وبالله التوفيق والسلام عليكم ورحمة الله. أعوذ بالله من الشيطان